ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቢዳራ ቴክ በሰላም መጣችሁ እያልኩኝ ዛሬ ሺኤን ላይ እቃ ከገዛን በኋላ የክቦን ኮዳችንን አስገብተን እንዴት ዋጋ ማስቀነስ እንደምንችል አሳያችኋለሁ ማለት ነው። ታዲያ ቪዲዮውን ሰብስክራይብ እና ላይክ በማድረግ አበረታቱኝ። እንዲሁም የደውል ምልክቷን አንዴ በመንካት ኦል የሚለውን አማራጭ ስትመርጡ ሌላ ጊዜ ቪዲዮ ስለቅ ይደርሳችኋል ማለት ነው። አሁን ወደ ሺኤን ልግባና ላሳያችሁ። ሺኤን ላይ ስንገባ እንደዚህ አይነት የክቦን ኮዶችን ያመጣልናል ማለት ነው። 60% ኦፍ 50% ኦፍ እያለ ያመጣልናል ማለት ነው። ብዙ ጊዜ ይሄ የሚመጣልን ኢሜላችንን ስንቀይረው በሌላ ኢሜላችን ስንገባ ወይም አዲስ ኢሜል ከፍተን ስንገባ እነዚህን ኮዶችን ማግኘት እንችላለን ማለት ነው። እሺ እኔ ጋር አሁን 40% ኦፍ እያለኝ ነው። ሾፕ ነው ብዬ ልየው ምን እንደሚሰጠኝ አያለሁኝ ማለት ነው። ኦኬ ዋን ኒው ፍሪ ጊፍት እያለኝ ነው። ኒው ዩዘር ኦንሊ ኦኬ ዋን ፍሪ ጊፍት አለኝ ማለት ነው። ስለዚህ አንድ ነፃ ስጦታ አለኝ የምፈልገውን እቃ መግዛት እችላለሁኝ ማለት ነው። እሺ ከሶስቱ አንዱ ልምረጥለትና ስንት እንደሚሰጠኝ አብረን እናያለን ማለት ነው። 100% ኦፍ ነው። ስለዚህ አንድ እቃ በነፃ ሰጥቶኛል ማለት ነው። ሽኩረን ብያለሁኝ ሺኤን ሄራብ ብያለኝ ነው። 5 ደቂቃ አለኝ በ5 ደቂቃ ውስጥ የምፈልገውን እቃ መምረጥ አለብኝ ማለት ነው። እሺ ስክራች ነው ልበልና ልየው ስንት እንደሚሰጠኝ አያለሁ ማለት ነው። ኦኬ 200 አሜዚንግ ነው። እውነትም አሜዚንግ ነው። እሺ ተጨማሪ ጊፍትም አለሽ እያለኝ ነው። ስለዚህ አንዷን ፍሪ ጊፍት ልምረጥና የምፈልገው እቃ አንድ ብቻ ነው መምረጥ የምችለው። ከነዚህ ለኔ የሚሆነኝን አንድ እቃ እገዛለሁኝ ማለት ነው። መግዛት ሳይሆን ፍሪ ጊፍት ነው ያው በነፃ ነው ማለት ነው። እሺ ሰዓት የለኝም ሄራብ እያለኝ ነው። ልፍጠንና አንድ እቃ ልምረጥ። ኦኬ ለኔ የሚሆነኝ የለም ከላይ ጫማዋ ትሻለኛለች። ኦኬ ሳይዝ ልምረጥለትና ሳይዝ መርጬ ፒክአፕ ፎር ፍሪ እለዋለሁኝ ማለት ነው። ፒክ ቱ ፍሪ ኦኬ በአየር ተጫነልኝ ማለት ነው። እቃዬን ከሜይ 8 እስከ ሜይ 9 ይደርስልሻል እያለኝ ነው። ስለዚህ አድ አድሬስ ፎር ዩር ፍሪ ጊፍት እያለኝ ነው። አድሬስ ላስገባለት ያለሁበትን አድሬስ። ስለዚህ እኔ ያለሁት ሳውዲ ስለሆንኩኝ ሳውዲ አረቢያ ብዬ እሞላለታለሁኝ ማለት ነው። እሺ ሳውዲ አረቢያ የሚለውን ፈልጌ አስገባለታለሁኝ ማለት ነው። ኮንቲኒው ቱ ሳውዲ አረቢያ ዌብሳይት እለዋለሁኝ ማለት ነው። ኦኬ አውቶማቲካሊ ወደ ኢሜይሌ አምጥቶኛል። ስለዚህ የኢሜይሌን ፓስዋርድ አስገብቼ ከፍተዋለሁኝ ማለት ነው። ኦኬ ስፔሻል ጊፍት ፎር ዩ 1500
እሰጥሻለሁ እያለኝ ነው። ስለዚህ ሾፕ ነው ልበለውና እስቲ ምን እንደሚሰጠኝ እናያለን ማለት ነው። ድረው ላርግለትና ስንት እንደሚሰጠኝ እስቲ ምን እንደሚሰጠኝ እናያለን ማለት ነው። 450 1050 አጠቃላይ 1500 ሂር ዩር ጊፍት እያለኝ ነው። 3 ከ80 ክሬዲት ሰጥቶኛል ማለት ነው። ክሌም ናው ልበለውና ላረጋግጥለት ማለት ነው። በጣም ነው የማመሰግነው ክሬዲት ሰጠኝ ማለት ነው። ክሬዲት ከሰጠኝ ዋሌቴ ላይ ነው የሚቀመጠው። እቃ እገዛበታለሁኝ ማለት ነው። ነገር ግን በባንክ ማውጣት አልችልም። ስለዚህ ክሬዲቴ ላይ 3 ከ80 አለኝ ማለት ነው። እንደገና ባይ እያለኝ ነው። ባይ ሳር 1 ፕላስ 2 ኤርን ይሄንን ማግኘት ትችያለሽ እቃ ከገዛሽ ይሄንን ማግኘት ትችያለሽ እያለኝ ነው። ስለዚህ ከላይ ሩል አለ። ይሄ ሩሉን ከፍቼው ነው ይኸው ማንበብና መረዳት ይቻላል ማለት ነው። አስፈላጊ ከሆነ በህጋቸው መስማማት ከቻልን እንቀጥልበታለን መስማማት ካልቻልን ደግሞ እናልፈዋለን ማለት ነው። ስለዚህ ይሄ ሩሉን ማንበብ ይቻላል ይኸው እዚህ ጋር ከላይ አለ ማለት ነው። ስለዚህ እኔ አሁን አንድ እቃ ግዢ እሰጥሻለሁ ክሬዲት 1500 እያለኝ ነው። ስለዚህ አንድ እቃ ልግዛ። አንድ እቃ የምፈልገውን እቃ ልግዛና እሺ ዋጋው 51 ነው። ከለር አለው ከለር መርጥና ፒክ ቱ ጌት ማለት አለብኝ ማለት ነው። ኮንግራ ብሎኛል። ስለዚህ መርጫለሁኝ ማለት ነው። ኦኬ ቼክ አውት ስለው ዋጋው ስንት ሆነብኝ 74 ሆነብኝ ማለት ነው። 74 ሆኖብኛል። እዚህ ጋር ይሄ የክፍያ አማራጭ ነው። እሺ አጠቃላይ 100 ሆነብኝ የእቃው ዋጋ 74 ሆኗል። እንደገና ደግሞ ሺፒንግ ፊ 30 አለብኝ ማለት ነው። የማጓጓዣ አጠቃላይ 100 ሆነብኝ። እንደገና ክሬዲት ነበረኝ ቅድም 3 ከ80 ነበረኝ 100 ምናምን ይመጣ ነበር 104 ይመጣ ነበር። 3 ከ80 ሲቀንስልኝ የክሬዲቴን 100 ሆነ ማለት ነው። ስለዚህ 100ውን የክቡን ኮዴን አስገብቼ ዋጋ ማስቀነስ እችላለሁ ማለት ነው። ከማዘዜ በፊት ስለዚህ ዛሬ ላሳያችሁ የፈለኩት የክቦን ኮዳችንን አስገብተን እንዴት ዋጋ ማስቀነስ እንደምንችል ነው። ስለዚህ አሁን 100 ነው ያለኝ 100 ጋር የክቦን ኮዴን ከነዚህ ውስጥ አንዱን ክቦን ኮድ አስገባና አፕላይ ስለው ይቀንስልኛል ማለት ነው። ስለዚህ የክቦን ኮዴን ላስገባ ከነዚህ ከሁለቱ በአንዱ ማለት ነው። 30% ኦፍ የሚል አለ። ከታች ደግሞ 35% ኦፍ የሚል አለ። አንዱን ኮድ አስገባና አፕላይ እለዋለሁኝ የዛኔ ይቀንስልኛል ማለት ነው። እዚህ ጋር ደግሞ ምንድነው የሚለኝ 22 ከ20 እቀንስልሻለሁ እያለኝ ነው። ስለዚህ በ100 ላይ 22 ከ20 ይቀንስልኛል ማለት ነው። የክቦን ኮዴን ላስገባ አፕላይ የሚለው ጋር እሄድና የክቦን ኮዴን ልጻፍ።
ይኸው አፕላይ ስለው እሺ ከታችም ደግሜ አፕላይ ልበለው። ኦኬ አፕላይ ስለው እስቲ ቀንሶልኛል አልቀነሰልኝም እናየዋለን ማለት ነው። ወደ ታች ልውረድና ይኸው ከመቶ ላይ 22 ሲቀንስልኝ 78 ይመጣል ማለት ነው። ስለዚህ የክቦን ኮዴን አስገብቼ ዋጋ አስቀንሻለሁኝ ማለት ነው። እናንተም እንደዚህ እያደረጋችሁ ማስቀነስ ትችላላችሁ ማለት ነው። ካሽ ኦን ዴሊቨሪ የሚለውን አማራጭ አጥፍቶብኛል። ለምንድነው ያጠፋብኝ? ያዘዝኩት ኦርደር ዋጋው ከመቶ በታች ነው። ከመቶ በላይ ቢሆን ይከፍትልኝ ነበር። ስለዚህ ለዛ ነው ያልበራልኝ ማለት ነው። ብዙ ጊዜ እኛ እቃ ስናዝ ካሽ ኦን ዴሊቨሪ ስለሆነ በካሽ ነው የምንፈልገው ማለት ነው። ቤት ሲያመጡልን እንከፍላለን ማለት ነው። ስለዚህ ከመቶ በላይ ሲሆን ነው እላችኋለሁ። እንደዚህ እያደረጋችሁ ተጠቀሙበት።